ጀነራል ተፈራ ማሞ የነበረበት መኪና በድሮን ተመታ። ይህንን የሰሙት የፋኖ አባላትና የፋኖ ደጋፊዎች ልባቸው ተሰብሯል። ሁላችንም እንደምናውቀው ጀነራል ተፈራ ማሞ እስከዛሬ ድረስ ይህ ነው የማይባል ትልልቅ ጀብድን ፋኖ እንዲፈጽምና እንዲጎናጸፍ የረዳ ትልቅ ጀነራልና ትልቅ ወታደር ጭምር ነው። በስራው ከአንተነት አንቱነትን ያተረፈ እጅግ በጣም በፋኖች ዘንድ ምስጉን የሆነና ሁላችንም ቢሆን የምንወደው ትልቅ ሰው ነው። ጀነራል ተፈራ ማሞ ትናንትና ማታ ለአንድ ትልቅ ለሆነ ውጊያ ከጎጃም ወደ ጎንደር እቅድ አውጥተው በሚሄዱበት ሰዓት የነበረበት መኪና ሙሉ ለሙሉ በድሮን ጋይቷል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምንቆያችሁ በያላችሁበት ሰላማችሁ ይብዛ እያልን የዕለቱን ሰበር መረጃ እንሆ ወደ እናንተ እናቀርብ ይሆናል። ከዛ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌም ቢሆን ትክክለኛ መረጃ ወደ እናንተ ይድረስ እያልን ወደ ዕለቱ ሰበር መረጃ እናልፋለን። ጀነራል ተፈራ ማሞ የነበረበት መኪና በድሮን ተመቷል። የሁኔታ እጅግ በጣም ልብ የሚነካና ልብ የሚያሸብር ነው። ይህ ድሮን በየጊዜው የፋኖ ትልልቅ የተባሉ ጀነራሎችም እንደዚሁም ደግሞ የፋኖ ትልልቅ የተባሉ ጀብደኛ ጀግና ልጆችን በየቦታው እያጨደች ኖራለች። ይቺ ድሮን ጀግኖቹን ብቻ ሳይሆን ምንም የማያውቁትን ህፃናትን፣ ወጣትን ጭምር በአማራ ክልል ላይ እየማገደች እየገደለች ትገኛለች። ይህንን ማን እንደሚያደርገው ሁሌም ቢሆን ግልጽ ነው። የብልጽግናው ፓርቲ ዛሬም ላይ እየተደሰተ ይገኛል። ምክንያቱም እንደፈለገው በያሉበት አንዳንድ ያለ የፋኖ ትልልቅ የሆኑ ለፋኖ እስከዛሬ ጀብድና ጀግንነትን እንዲጎናጸፍ ድልን እንዲነሳ በያለበት የሚያገኘውን መከላከያ አስጎንብሶ በእጁ በራሱ ቁጥጥር ስር እንዲያውል እያደረጉ የሚገኙ ትላልቅ አንጋፋ ወታደሮችን እየመታችና አንዳንድ እያለች እየለቃቀመች ትገኛለች። ለዚህ ጦስም ጀነራል ተፈራ ማሞ በትናንትናው ዕለት ተጋላጭ ሆኗል። ነገር ግን የነበረበት መኪና ይጋይ እንጂ ጀነራል ተፈራ ማሞ ያን ያህል ጉዳት እንዳልደረሰበት መረጃዎች እየወጡ ይገኛሉ። ምክንያቱም ድሮኑ መኪናውን በሙሉ ያጋየው እንጂ ውስጡ የነበሩ ጥቃቅን ቁስለኞች ሆኑ እንጂ ያናክል የከፋ ጉዳት አንደኛቸውም ላይ እንዳልደረሰ ራሱ ዋና መሪያቸው ዘመነ ካሴ ተናግሯል። ነገር ግን ይህ ሁኔታ ቀስ በቀስ ልባቸውን እያሰበረውና የፋኖ ሰልጣኝ ወታደሮች ኮማንዶዎችም ይህ ሁኔታ እያስቆጣቸው ይገኛል። እስከዛሬ ትልልቅ ጀብድነትን ሲፈጽሙ የነበሩ ወታደሮች እነሱን ብቻ ሳይሆኑ ከስር የሚወጡ የፋኖ ልጆችንም ጭምር እያሰለጠኑ ፋኖን አንጋፋ እንዲሆን እያገዙ የሚገኙ ናቸው። የሁኔታ በዚሁ ከቀጠለና ቀስ በቀስ አንዳንድ እያሉ ውስጥ ለውስጥ ያሉ ጓዶቻቸውም ወይም ደግሞ ትላልቅ አዛዣቸውን የሚያጡ ከሆነ ከስር ፋኖ ተብለው የሚወጡ ልጆች እንዳይኖሩ የሚያሰጋ ሁኔታ ነው። ይህን ሁኔታ ለአንዴና ለመጨረሻ ጊዜ እንቋጫለን እያሉ እየዛቱ ይገኛል። ሰሞኑን ሁላችንም በየሶሻል ሚዲያ እንዳየረው ዘመነ ካሴ ታላላቅ ጉብኝቶችን በፋኖ ኮማንዶ ሰልጣኝ ልጆች ላይ እያደረገ ይገኛል። ህዝቡም ቢሆን እነዚህ የፋኖ ኮማንዶዎችን እንደዚሁም ወታደሮችን ባየ ጊዜ እጅግ በጣም እንደተደሰተ ጭምር አይተናል። ምክንያቱም እስከዛሬ ብዙ ወታደሮችን ቢኖሩም ግን ይሄን ያክል ህዝብ የሆኑ ወታደሮችን አሰልጥኖ ለብቃት አብቅቶ ትልልቅ የፋኖ ልጆችን እናያለን ብሎ የገመተ አልነበረም። ከአራት ቀን በፊት ከ5000 በላይ የሆኑ አንጋፋ ሰልጣኝ ያላቸውን የፋኖ ልጆችን በየሶሻል ሚዲያው ተቀርጸው እንደተለቀቁ እያየን እንገኛለን። ሆኖም ግን ውስጥ ለውስጥ ላይም አሁንም ትልልቅ ውጊያዎችን በጀብድነት እያሸነፉ ቢሆንም ነገር ግን ከነሱም ቢያንስ አንድ ሰው አንጋፋ የተባለ ከውስጣቸው እያለፈ እንደሆነ አይተናል። የሁኔታ እጅግ በጣም ልብ የሚሰብር ሁኔታ ነው። ጀነራል ተፈራ ማሞም የሁኔታ እሱ ላይ በመከሰቱ ታላቅ ሀዘናችንና የልብ መሰበራችንን እኛም እንገልጻለን። አሁንም ቢሆን የፋኖ
ደጋፊዎች በያሉበት ሆነው እባክህ አንጋፋ ናቸው ያስፈልጉኛል የምትላቸውን ወታደሮች ጥብቅ ጥበቃ አድርግላቸው፣ እነሱ አለፉበት የሚባል መኪና ሌላ ሆኖ እነሱ በሌላ መንገድ በሌላ ቦታ ምንም ባልታወቀ መረጃ እንዲቀሳቀሱ አድርግ። እንደዚሁም ደግሞ አሁንም እንለምንሃለን ቤተሰቦችህንና የነሱን አንጋፋ የምትላቸውን ቀኝ እጆች ቤተሰቦችን ቢሆን ደካማ ጎናቸው እንዳይሆኑ ጥብቅ ጥበቃ ይደረግላቸው እያሉ ውጭ ሀገራት ያሉ ዲያስፖራ የሆኑ ፋኖ ደጋፊዎች መልእክታቸውን እያስተላለፉ ይገኛሉ ማለት ነው። ዘመነ ካሴ ማንም ይለቅ ማንም ሁላችንም ቢሆን ተያይዘን እመኑን አዲስ አበባ እንገባለን። ይችን ሀገር የሚቆጣጠራት ስለ አንድ የሚሰብክ ስለ ኢትዮጵያ የሚሰብክ የኛው የአማራ ህዝብ ታጋይ የሆነው የፋኖ ቡድን ነው ሲል ተናግሯል። ሁሌም ቢሆን ማነቃቂያ እንደሚያደርገው ዘመነ ካሴ አሁን ቢሆን ጉብኝቱ እየቀጠለ ነው። በጎንደር በጎጃም እንደዚሁም ደግሞ በደብረ ብርሃን የሚገኙ ፋኖችን በአካል ተገኝቶ እያስመረቀ ይገኛል። ቀጣይም በትግራይ በራያ የሚገኙ የፋኖ ሰልጣኞችን ሄዶ እንደሚያስመርቅም ተናግሯል። በዚህ ሰዓትም ፋኖ የተለያዩ ትላልቅ ጀብዶችን በተለያዩ ወረዳዎች ላይ እየፈጸመ እንደሆነ ሰምተናል። በጎንደር 3 ቀጠናዎች ላይ እንደዚሁም ደግሞ በጎጃም ወደ 4 ቀጠናዎች ላይ በትናንትናው ዕለት ብቻ የፋኖ ልጆች ትላልቅ ድልን ተጎናጽፈዋል። እንደዚሁም በአሁን ሰዓት ላይ መከላከያን እየከዱ ወደ ፋኖ የሚቀላቀሉ የመከላከያ ወታደሮች ብዛት ከቀን ወደ ቀን እየጨመረ እየበዛ እንደሆነ ተሰምቷል። በተጨማሪም የብልጽግና ዋና ፓርቲ የነበሩ አንዳንድ ሰዎችም እየካዱ ፋኖን እየተጎናጸፉ ይገኛሉ። ትላልቅ ባለሀብቶችም ሀብታቸውን ለፋኖ ሼር እያደረጉና በዚህ ሰዓት ፋኖ ካለበት የፋይናንስ ችግር እንዲወጣ የተቻላቸውን አስተዋጽኦ እያደረጉ ይገኛሉ። በውጭ ሀገርም የሚገኙ ትላልቅ ዲያስፖራውያን ጭምር ለፋኖ አሁንም እርዳታቸውን እንደዘረጉ ናቸው። ሁሌም በመዝጊያችን እንደምንለው ድል ለፋኖ ይሁን። እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። ለቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ ሁሌም ቢሆን ፈጣን መረጃ በፈጣኑ ቻናል ወደ እናንተ ይድረስ እላለሁኝ። መልካም ቀን። ስለተከታተላችሁኝ አመሰግናለሁ።